በህይወታችሁ ውስጥ ሰዎች ምን ይሉኛል ብላችሁ ተጨንቃችሁ ስንት እድሎች አመልጧችኋል? በትናንሽ ነገሮች ተናዳችሁ ቀኑን ሙሉ ሙድ የጠፋባችሁስ ስንት ጊዜ ነው? ዛሬ የምነግራችሁ ስለ አንድ ትልቅ የነፃነት መንገድ ነው፣ ግድ የለሽ መሆን። ግን ይህንን ስንል ያለ ኃላፊነት መኖርን ሳይሆን አላስፈላጊ ለሆኑ ነገሮች የምንሰጠውን ዋጋ መቀነስ ማለት ነው። እስከ መጨረሻው ሰብስክራይብ እና ላይክ በማድረግ አብራችሁን ቆዩ። ብዙዎቻችን ግድየለሽ መሆን ሲባል ግድየለሽነት ወይም ሬስፖንሲቢሊቲ ሰውን መበደል ይመስለናል። በፍጹም እውነተኛ ግድየለሽነት ማለት የማትቆጣጠሩትን ነገር መተው፣ ለማይረቡ ትችቶች ጆሮ አለመስጠትና ለራሳችሁ ሰላም ቅድሚያ መስጠት ማለት ነው። ለእያንዳንዱ ትናንሽ ነገር ዋጋ ከሰጠን ጉልበታችንም ያልቃል፣ ልክ እንደ ስልካችን ባትሪ ማለት ነው። ትኩረታችንም ውስን ነው። ስለዚህ አቅማችሁን ለማን እንደምታባክኑ መምረጥ አለባችሁ። የሰው ልጅ ትልቁ ፍርሃት የሰዎች ትችት ነው። እንዲህ ባደርግ ምን ይሉኛል የሚለው ጥያቄ ብዙ ድንቅ ስራዎችን ሳይጀምሩ ቀርተዋል። እውነታው ግን ይሄ ነው። ሰዎች ስለ እናንተ የሚያስቡት እናንተ እንደምትገምቱት ብዙ አይደለም። ሁሉም ሰው በራሱ ችግርና ሀሳብ ተወጥሯል። የእናንተን ስህተት ዛሬ ቢያወሩ ነገ ይረሱታል። ታዲያ በሚረሳ ነገር ለምን እድሜ ልካችሁን ትታሰራላችሁ? ግድየለሽ ሁኑ ማለት የሰዎችን አስተያየት ሰምቶ እንደመተው ነው። በህይወት ውስጥ ሁለት ነገሮች አሉ፣ መቆጣጠር የምንችላቸውና የማንችላቸው ነገሮች ናቸው። የአየር ሁኔታን፣ የሌሎች ሰዎችን ንግግር፣ ያለፈውን ታሪካችሁን መቀየር አትችሉም። ታዲያ ለምን በእነዚህ ላይ ትጨነቃላችሁ? ግድየለሽ መሆን ያለባችሁ መቆጣጠር በማትችሉት ነገሮች ላይ ነው። ጉልበታችሁን ዛሬ በምትሰሩት ስራ ላይ፣ በምታሳዩት ፈገግታና በምትወስዱት እርምጃ ላይ ብቻ አድርጉ። ዝናብ ሲዘንብ ከመናደድ ይልቅ ጃንጥላ መያዝ ወይም መደበቅ ላይ ማተኮር ብልህነት ነው። ሁሉንም ሰው ደስተኛ ለማድረግ የምትሞክሩ ከሆነ የራሳችሁን ደስታ እያጣችሁ ነው። ግድየለሽ መሆን ማለት ለማትፈልጉት ግብዣ፣ ለማይመቻችሁ ጥያቄና ጊዜያችሁን ለሚበሉ ሰዎች አይ ማለት መቻል ነው። ሰዎችን ላለማስቀየም ብላችሁ የራሳችሁን ህይወት አታጨልሙ። በአክብሮት ግን በቆራጥነት አይ ስትሉ ለራሳችሁ ክብር እየሰጣችሁ ነው። ስህተት ለመስራት ግድየለሽ ሁኑ፣ ፍጹም ለመሆን አትሞክሩ። ስህተት ብትሰሩ፣ ሰው ቢስቅባችሁ ወይም ብትሸነፉ ምን ችግር አለው? ሁሉም የተሳካላችሁ ሰዎች በስህተት ውስጥ ያለፉ ናቸው። ስህተታችሁን እንደ ውድቀት ሳይሆን እንደ ትምህርት ቁጠሩት። ብሳሳትስ ከሚል ፍርሃት ይልቅ ብሳሳት ምን እማራለሁ በሚል ግድየለሽነት ተኩት። አንድ ጥያቄ ልጠይቃችሁ። አሁን በጣም አስጨንቋችሁ እንቅልፍ የነሳችሁ ነገር ከ100 ዓመት በኋላ ለማን ግድ የሚሰጠው ይመስላችኋል? መልሱ ግልጽ ነው፣ ለማንም ግድ አይሰጠው። ከ100 ዓመት በኋላ እኛም የለንም፣ አሁን የሚተቹን ሰዎችም የሉም፣ ይህ ዓለምም ሌላ ሆኗል። ታዲያ ለምን በጊዜያዊ ነገር ላይ ዘላለማዊ ጭንቀት ውስጥ እንገባለን? ግድየለሽ ሁኑ ስንል ህይወት አጭር መሆኗን ተረዱ ማለታችን ነው። ዛሬ የሆነ ሰው ስለሰደባችሁ ወይም የሆነ ስራ ስላልተሳካላችሁ የምታዝኑት ትካዜ በታሪክ ሂደት ውስጥ አንድ የጠብታ ውሃ እንደማለት ነው። ይህንን የ100 ዓመት ህግ ስትረዱ በትናንሽ ነገሮች መበሳጨታችሁን ትተዋላችሁ። ትኩረታችሁን ከማይረቡ ጨዋታዎች ወደ ትልቅ የህይወት ዓላማችሁ ታዞራላችሁ። ምክንያቱም መጨረሻ ላይ የሚቀረው እናንተ የሰራችሁት ስራና የነበራችሁ ሰላም እንጂ ሰዎች ስለ እናንተ የነበራቸው ወሬ አይደለም። ጭንቀታችሁ ወይም ትኩረታችሁን እንደ ገንዘብ ቁጠሩት። በቀን ውስጥ ያላችሁ የጭንቀት በጀት ውስን ነው። ታዲያ ይህንን ውድ በጀታችሁን ለማይረባ የፌስቡክ አስተያየት፣ መንገድ ላይ በሚጮህባችሁ በሰው ሀሜት ላይ ለምን ታባክናላችሁ? ብልህ ሰው ግድየለሽ የሚሆነው ለሁሉም ነገር ሳይሆን ለማይረቡ ነገሮች ነው። ለዚህ ነገር መጨነቅ ይገባዋል ብላችሁ ራሳችሁን ጠይቁ። ለማይገባው ነገር ጭንቀታችሁን አትስጡ። አቅማችሁን ለቤተሰባችሁ፣ ለጤናችሁና ለስራችሁ ቆጥቡት። ከሰዎች ጋር ራሳችሁን ማወዳደር አቁሙ። በስክሪን ላይ የምታዩት የሰዎች የህይወት ክፍል የተቀናበረ መሆኑን እወቁ። በሌሎች ሰዎች የውሸት ሳቅና ስኬት ላይ ግድየለሽ ሁኑና በራሳችሁ የእድገት ጉዞ ላይ ብቻ አተኩሩ። በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።